ጤና ይስጥልኝ ውድ የዩቲዩብ ተከታታይ ቤተሰቦቼ እንደምን ዋላችሁ። በጅንካ ከተማ አዲስ የደም መፍሰስ በሽታ ተገኘ። ከ8 በላይ ሰዎች ተይዘዋል። ከነሱም በርካቶቹ በከባድ ህመም ላይ ይገኛሉ። ዛሬ ምን እየተፈጠረ ነው? የደብሊው እና አፍሪካ ሲዲሲ የወሰዱት እርምጃ ምንድናቸው? ህዝቡስ ምን አይነት ጥንቃቄ ማድረግ ይጠበቅበታል? በቀጣይ ሙሉ ዜናውን እናቀርብላችኋለን። በጅንካ ምን እየተፈጠረ ነው? በደቡብ ኢትዮጵያ ጅንካ ከተማ ውስጥ 8 የተጠረጠሩ ሄሞራጂክ ፌቨር ወይም የደም መፍሰስ ጉዳዮች ተመዝግበዋል። በበሽታው ምክንያት የህክምና ሰራተኞች እንኳን ተጎድተዋል ተብሏል። ይህ የሰው ትስስር መኖሩን ሊያመለክት ይችላል። በተለይ ዶክተርና ነርሶች መሞታቸው እጅግ አስፈሪ ጉዳይ አድርጎታል። የበሽታው ናሙና ወደ ብሔራዊ ላቦራቶሪ ተልኳል። እስካሁን ድረስ የቫይረሱ እውነተኛ አይነት አልታወቀም። ሊሆን ይችላል ተብሎ እየተገመተ ያለው ግን ኢቦላ፣ ማርበርግ፣ ክሪሚያ ኮንጎ፣ ላዛ በሚል ወይም ሌሎች ተጠርጣሩ ቫይረሶች አይነቶች ውስጥ ሊሆን ይችላል ተብሎ ይገመታል። በሽታው መነሻው ምን እንደሆነና የት ቦታ እንደጀመረ እስካሁን ምንም የተረጋገጠ ነገር የለም። በበሽታው ምን ያህል ሰው እንደተያዘ እስካሁን አልታወቀም። ከሰው ወደ ሰው በቀላሉ የሚተላለፍ ይሁን ወይም ደግሞ በተናጠል የተያዘውን ሰው ብቻ ትሪት በማድረግ የሚጠናቀቅ ይሁን አይሁን እስካሁን አልተረጋገጠም። ደብሊው እና አፍሪካ ሲዲሲ በአካባቢው ላይ እየሰሩ ነው። ደብሊው 11 ባለሙያዎችን ወደ ጅንካ ልኮ ምርመራ መጀመሩን አሳውቋል። እነዚህን 11 ባለሙያዎችን ከነሙሉ ቁሳቁስ ጭምር መላኩን አሳውቋል። በአፍሪካ ሲዲሲ መሰረት ኢትዮጵያ በሪፖርት አቀራረብና ምላሽ በመስጠት ረገድ ቀደም ብላ የመለየትና ግልጽነት ያላት መሆኑን አድንቋል። የአፍሪካ የበሽታ መቆጣጠር ማዕከል ወይም ሲዲሲ ሁኔታውን በቅርበት እየተከታተለ የቴክኒክ ድጋፍ እያደረገና እየሰራ መሆኑን አሳውቋል። ለጥንቃቄ ያህል ምን ምልክቶች ያሳያል? በበሽታው የተያዘ ሰው ከባድ ትኩሳት፣ ከባድ ራስ ምታትና የሰውነት ድካም፣ ማቅለሽለሽ፣ የደም መፍሰስ፣ ቀድሞ ያልታወቀ የጤና መባባስ ከታየ ቶሎ ወደ ጤና ተቋም መሄድ እንዳለባቸው አሳውቋል። የተጠናቀቀ ውጤት ከላቦራቶሪ ሲወጣ የተሻለ መረጃ እንደሚሰጡ እናሳውቃለን። እባክዎትን እጆትን ይታጠቡ፣ በጤና ይቆዩን። እናመሰግናለን። የቻናላችን ቤተሰብ ካልሆኑ የቻናላችን ቤተሰብ ይሁኑ፣ ይቀላቀሉ። እናመሰግናለን።